ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ወደ መካከለኛው ምስራቅ ተጉዘን እያንዳንዱ የአረብ ሀገራት ኢራንን የሚጠሏት የሚመስለው ለምንድን ነው የሚል ጥያቄ እናነሳለን። ከውጭ ሲታይ ምክንያቱ ሃይማኖት፣ ታሪክ አሊያም ጥንታዊ ፉክክር ቢመስልም ነገር ግን የባህረ ሰላጤውን ሀገራት እንቅልፍ ነስቶ እንዲበረግጉ የሚያደርጋቸው እውነተኛ ምክንያት ከዚህ እጅግ በጣም የተለየ ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ልትቆዩ ከወደዳችሁ የአረብ ሀገራት ኢራንን የሚጠሉበትን እውነተኛ ምክንያት እናስቃኛችኋለን። መልካም ቆይታ። የፋርስ ባህረ ሰላጤ ሀገራት የዱባይ፣ ሪያድና ዶሃ የሚያብረቀርቁ ሰማይ ጠቀስ ፎቆች ሁለት ገጽታ አላቸው። ሁሉም በትሪሊዮን በሚቆጠር የነዳጅ ገንዘብና የአሜሪካ ጥምረት ይደገፋሉ። ከነሱ በተቃራኒው ደግሞ ያለምንም የአሜሪካና የምዕራብ ዓለም ድጋፍ እንዴት መኖር እንደምትችል የተማረችውና የመንግስታት ማዕቀብ ያደቀቃት ጠንካራዋ ተህራን አለች። ይህ ግን የጥንት ጥላቻ አይደለም። ርካሽ ሰው አልባ ድሮኖች በቢሊዮን ዶላር የሚቆጠር መከላከያን የሚያሸንፉበት፣ ሐሳቦች መንግስታትን የሚያሰጉበትና አንድ ጠባብ የውሃ መስመርን መዝጋት የዓለምን ኢኮኖሚ ሊያንቅ የሚችልበት ዘመናዊ የስልጣን ሽኩቻ ነው። የመንግስታቱ ፍርሃት ኢራን በታንኮች ትወረናለች የሚለው ሳይሆን ያለነሱ እርዳታ እንዴት ማሸነፍ እንደምትችል ማወቋ ነው። ይህንን ከመስከረም 14 2019 ክስተት በተሻለ የሚያሳይ ምንም ነገር የለም። ይህ ወቅት በንድፈ ሐሳብ ደረጃ ያለው ስጋት እውነት የሆነበት ቅጽበት ነበር። በምስራቃዊው ሳውዲ አረቢያ የሚገኘው የነዳጅ ማቀነባበሪያ ተቋም በምድር ላይ እጅግ ከፍተኛ ዋጋ ካላቸው ቦታዎች አንዱ የሆነ የኢንዱስትሪ ቦታ ሲሆን 70% የሚጠጋውን የሀገሪቱን የነዳጅ ምርት የሚያቀነባብርና ሻሂን በተባለ የአየር መከላከያ ሲስተም ከመሬት ወደ ሰማይ ከሚወነጨፉ ሚሳኤሎች የሚጠበቅ ነበር። ሁሉም ከፍታ ያላቸው ጄቶችንና ባለስቲክ ሚሳኤሎችን ለመምታት የተነደፉ ናቸው። ነገር ግን ንጋት 10 ሰዓት አካባቢ ከጥቂት ደቂቃዎች በኋላ ድንገት ተቋሙ ዝቅ ብለው በሚበሩ ሰው አልባ አውሮፕላኖችና የክሩዝ ሚሳኤሎች ተመታ። ከ20 ደቂቃ ባነሰ ጊዜ ውስጥ ከሳውዲ አረቢያ የነዳጅ ምርት ግማሹ ሳይታይ ተወሰደ። 5% የሚሆነው የዓለም የነዳጅ አቅርቦት በጥቁር ጭስ ውስጥ ተነነ። በየመን ያሉ አማጽያን ጥቃቱን መፈጸማቸውን የገለጹ ቢሆንም ከዋሽንግተንና ሪያድ የተደረጉ የስለላ ግምገማዎች ግን በቀጥታ ወደ ኢራን አመለከቱ። ሳውዲ አረቢያ ለመከላከያ ፈሰስ ያደረገችው በ100 ቢሊዮን የሚቆጠር ዶላር ከምንም እንደማያስጥላት አስከፊውን እውነት የተረዳችበት ጊዜ ነበር። ጉዳዩ የነዳጅ ሳይሆን የተጋላጭነት ነበር። የአረብ ሀገራት የተገነቡት በቀላሉ በሚሰበር ነገር ላይ ነው። ኃይለኝነታቸው የሚመጣው ከመረጋጋት፣ ካልተቋረጠ ነዳጅ ወደ ውጭ ሀገራት የመላክ አቅም፣ የተረጋጋ ገበያ፣ የውጭ ኢንቨስትመንትና ደህንነቱ የተጠበቀ የባህር መስመር ነው። ከተሞቻቸው በባህር ዳርቻዎች ላይ የተገነቡ በመሆናቸው ለጥቃት ተጋልጠዋል። ውሃ የሚመጣላቸው ከጨዋማ ተክሎች ነው። ሀብታቸው በጠባብ መስመር ውስጥ ይጓጓዛል። ኢራን ግን በተለየ መንገድ ነው የተገነባቸው። ለብዙ 10 ዓመታት የዘለቀው ማዕቀብና መገለል በራሷ ላይ እንድትተማመን አስገድዷታል። ኢኮኖሚያ በሚሳኤሎች እንጂ በውጭ ኢንቨስትመንት ወይም በቱሪዝም ላይ የተመሰረተ አይደለም። በሰው አልባ አውሮፕላኖችና ሚሊሻዎች ላይ የተመሰረተ ነው። ምክንያቱም የዚህ ግጭት መነሻ የሚጀምረው በቴክኖሎጂ ሳይሆን በማንነት ነው። ብዙ ኢራናውያን ማንነታቸው አረብ ሳይሆን ፋርስ እንደሆነ ይናገራሉ። እናም ያ ልዩነት በራሱ ችግር አለው። ኢራን ተጽዕኖ ብቻ አትፈልግም፣ የክልሉን ብርት ነን ብላ ታምናለች። ለምሳሌ ኢራናውያን የሚናገሩት ቋንቋ አረበኛ ሳይሆን ፋርሲ ይባላል። ከሪያድ ወይም ከካይሮ ዘዬዎች ይልቅ ለእንግሊዘኛ ቅርብ የሆነ ኢንዶ ኢሮፒያን ቋንቋ ነው። ነገር ግን ልዩነቱ ከቋንቋም የበለጠ ጥልቅ ነው። ከ1501 ጀምሮ ኢራን በሙስሊሙ ዓለም ውስጥ አናሳ የሆነውን የሺዓ እስልምና ማዕከል ሆናለች እና ያም ልዩነት ተጨማሪ ችግር ሆኗል። የባህረ ሰላጤው ንጉሳዊ አስተዳደር ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር እነዚህ የሱኒ ግዛቶች ናቸው።
ሆኖም በእነዚህ ሀገራት አሁንም ከፍተኛ ቁጥር ያለው የሺዓ ተከታይ አለ። በነዳጅ የበለጸገች በሆነችው በሳውዲ አረቢያ ምስራቃዊ ግዛትና በባህሬን ውስጥ የሺዓ አብላጫ ቁጥር ቢኖርም የሚተዳደሩት ግን በአናሳው የሱኒ ንጉስ ነው። ለአረብ ገዢዎች ይህ ተራ የእምነት ልዩነት ብቻ አልነበረም፣ ለብዙ መቶ ዓመታት የቆየ የስህተት መስመርን መከተልም ነበር። በእርግጥ ያ ልዩነትም ሊቻቻል የሚችል ነበር። የኢራን የሺዓ መሪ የነበረው ሻህ እንኳን ዓለማዊ ንጉስ ነበር። ከምዕራባውያን መሪዎች ጋር ይጠጣል፣ ከሳውዲ ነገስታት ጋር የንግድ ግንኙነት መስርቷል። እናም የሚፈልገው መረጋጋትን፣ ከፍተኛ የነዳጅ ዋጋና ኮሚዩኒዝምን መቀበል ነበር። የአረብ መንግስታት ድርጊቱን ባይወዱትም ነገር ግን ተቀብለውታል። ከዚያም በ1979 እስላማዊ አብዮት ተከሰተ። ይህ አብዮት የኢራንን መንግስት ብቻ ሳይሆን የመንግስቷንም ተፈጥሮ ጭምር ቀይሯል። አያቶላህ ኻሜኒ የንጉሳዊ አገዛዝን እስላማዊ ያልሆነ ሲል አጣጣለው። የባህረ ሰላጤውን ተሻግሮ ያሉትን ነገስታትና አሚሮች እየተመለከተ ጊዜያቸው እንዳለፈ ነገራቸው። የእሱ አብዮት ለኢራን ብቻ ሳይሆን ለመላው ዓለምም ነበር። እናም ለሳውዲ አረቢያ ይህ የጦርነት አዋጅ ነበር። የሳውዲ መንግስት ራሱን የሚያየው መካንና መዲናን የመጠበቅ ህጋዊ መብት ያለው አድርጎ በመሆኑ ሺዓነትን እንደ ምንፍቅና ተመለከተው። ጎረቤታቸው የሆነ አብዮታዊ ቴዎክራሲያዊ ስርዓት ድንገት ተነስቶ እስላማዊውን ዓለም እመራለሁ እያለ ነበር። ፍርሃቱ ኢራን በታንኮች ሳይሆን በሐሳብ ተወራለች የሚል ነበር። ኻሜኒ ህጋዊነት የሚመጣው ከነገስታት ሳይሆን ከሊቃውንት ነው ሲሉ ይከራከራሉ። የኢራን መሪዎች መንግስታቱን አልፈው በመላው የአረብ ዓለም ካሉ የሺዓ ማህበረሰቦች ጋር በቀጥታ እየተነጋገሩ ተቃውሞና አመጽ እንዲያካሂዱ አበረታተዋል። በ1979 በሳውዲ አረቢያ ምስራቃዊ ግዛት ሁከት ተቀሰቀሰ። ባህሬንም በቀጣዮቹ 10 ዓመታት ውስጥ ተደጋጋሚ በሺዓ የተቃውሞ ማዕበል ተናጠች። ለሁሉም ተጠያቂ ያደረጉት ደግሞ ኢራንን ነበር። ኢራን እያንዳንዱን ክስተት አስተባብራለች ወይስ አላስተባበረችም የሚለው ለአረብ ገዢዎች ምንም ለውጥ አያመጣም። መልእክቱ ግልጽ ነበር። ኢራን ማንነትን መሳሪያ ያደረገች ነው። ይህም ኢራንን ከተፎካካሪ ሀገር ወደ ህልውና ስጋትነት ቀይሯታል። እናም ኢራን የተመሰቃቀለችና በአመጽ የተሞላች ሀገር በሆነችበት ቅጽበት ጎረቤቶቿ የተመቻቸ ዕድል አዩ። የአጋጣሚ የመጣው ደግሞ ከኢራቅ ነበር። መስከረም 1980 ሳዳም ሁሴን ኢራንን ወረረ። በይፋ የተነገረው የድንበር ግጭት ቢሆንም እውነቱ ግን ሳዳም የኢራን አብዮት በኢራቅ አብላጫ ያለው የሺዓ ማህበረሰብ በሱ ላይ እንዲያምጽ ያነሳሷል ብሎ ስለሰጋ ነበር። ለባህረ ሰላጤው የአረብ ሀገራት ሳዳም መጥፎ ቢሆንም በዚህ ጊዜ ግን ጠቃሚ ነበር። እናም ስሌታቸውን ሰሩ። ኢራን አብዮታዊ ነበረች፣ ሳዳም ደግሞ የሚታወቅ ቤተሰብ። ስለዚህ ሳዳምን መረጡ። ኩዌት፣ ሳውዲ አረቢያ እና ሌሎች የባህረ ሰላጤው ሀገራት በቢሊዮን የሚቆጠር ዶላር በኢራቅ የጦር ሳጥን ውስጥ አፍስሰዋል። የሳዳም የጦር ማሽንን ያለማቋረጥ በገንዘብ ደግፈዋል። ታንኮች ድንበር አቋርጠው ሲዋጉ የኢራቅን ኢኮኖሚ እንዳይላሽቅ አድርገዋል። 8 ዓመታት በፈጀው ጦርነት ወደ 1 ሚሊዮን የሚጠጉ ሰዎች ሞተዋል። እናም ኢራን ፍጹም የማትረሳውን ትምህርት ተማረች። ኢራናውያን ሲደሙ ቼኩን የሚጽፉት የባህረ ሰላጤው ሀገራት ነበሩ። ይህ እምነትም በኢራን ስትራቴጂካዊ ባህል ውስጥ የተካተተ ነው። ኢራን ከጦርነቱ የወጣችው ተዳክማ ፈራርሳና ጎረቤቶቿን በጥርጣሬ የምታይ ሀገር ሆና ነው። ነገር ግን ዛሬ የምታደርገውን ሁሉ የቀረጸ ጠንካራ እምነትንም አዳብራለች። ኢራን ራሷን በድጋሚ ከበባ ውስጥ እንድትገባና እንድትጠቃ ፈጽሞ አትፈቅድም። ነገር ግን ይህን የምታሳካው ባህላዊ የጦር መሳሪያ በመገንባት ሳይሆን የጦር ሜዳውን ሙሉ በሙሉ በመቀየር ነበር። ኃይልን በሰራዊቶች ላይ ከመፈለግ ይልቅ በግንኙነቶች ላይ ተጽዕኖ በማሳደር፣ ድንበሮችን ከመከላከል ይልቅ ከግዛት ርቆ በመዋጋት፣ በአጠቃላይ ኢራን ያልተመጣጠነ ጦርነት ላይ ኢንቨስት ማድረግን መረጠች። ሚሊሻዎችን ታሰለጥናለች፣ ለፖለቲካ እንቅስቃሴዎች የገንዘብ ድጋፍ ታደርጋለች። ግቡ ቀላል ነበር። በየትኛውም ቦታ ትርምስና ደም መፋሰስ ሳያስከትል ኢራንን በቀጥታ መጋፈጥ የማይቻል ማድረግ ነበር። የዚህ ስትራቴጂ የመጀመሪያውና ስኬታማ ማሳያ ብቅ ያለው በሊባኖስ ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ በሊባኖስ የእርስ በርስ ጦርነት ወቅት ኢራን የአብዮታዊ ጥበቃ አማካሪዎችን ወደ ቤካ ሸለቆ በመላክ አዲስ የሺዓ ሚሊሻዎችን አደራጀች። ያ ሚሊሻ ሄዝቦላህ ይባላል። መጀመሪያ ላይ ትንሽ ቁጥር ያለው ስብስብ ነበር። ነገር ግን ለረጅም ጊዜ እንደዚያ ሆኖ አልቆየም።
ኢራን የገንዘብ ድጋፍ፣ የጦር መሳሪያ ስልጠናና የርዕዮተ ዓለም መመሪያ ለማቋረጥ አቅርባለች። ከጥቂት ጊዜ በኋላ ሄዝቦላህ ከራሱ ከሊባኖስ መንግስት የበለጠ ኃያል ሆነ። ከ150 ሺህ በላይ ሚሳኤሎችና ሮኬቶች፣ የራሱ የሆነ የትዕዛዝ መዋቅር፣ የመገናኛ አውታሮችና የውጭ ፖሊሲ ጭምር አለው። ሊባኖስ ያለ ሄዝቦላህ ፈቃድ ወደ ጦርነት እንኳን መግባት አትችልም። ለሱኒ የአረብ ሀገራት ይህ እውን የሆነ ቅዠት ነበር። እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን በመውረር ሳዳም ሁሴንን ከስልጣን አስወገደች። ለኢራን ይህ የጂኦፖለቲካዊ ድል ነበር። አደገኛው ጠላቷ በሌላኛው የኢራን ታላቅ ጠላት ተወግዷል። እናም ኢራን በፍጥነት ተንቀሳቀሰች። ሀገሪቱን በስለላ ባለሙያዎች፣ በሃይማኖት ሊቃውንትና ለአካባቢው ሚሊሻዎች በሚደረግ የገንዘብ ድጋፍ አጥለቀለቀቻት። ዛሬ በኢራቅ የሚገኘው ተንቀሳቃሽ ወታደራዊ ኃይል የሚሊሻዎች ስብስብ ሲሆን አብዛኛዎቹ ለኢራን የበላይ መሪ ታማኝ ናቸው። ኢራቅ የጦርነት ማስጀመሪያና ማከማቻ ቋት ሆነች። ይህ ለሳውዲ አረቢያ እና ለጆርዳን ሁሉንም ነገር የቀየረ ነበር። ኢራን ካሁን በኋላ የባህረ ሰላጤው ሌላኛው ክፍል ላይ ብቻ አልነበረችም፣ ይልቅ ድንበራቸው ላይ ቁጭ አለች። በኢራቅ ውስጥ ባላት የተረጋገጠ ተጽዕኖ አማካኝነት ኢራን ከዚህ በፊት ታይቶ የማይታወቅ ነገር ማሳካት ትፈልጋለች። ወደ ምዕራብ የተዘረጋና ቀጣይነት ያለው የተጽዕኖ ኮሪደር መፍጠር። እነሱ ከኢራን በኢራቅ በኩል ወደ ሶሪያና ወደ ሊባኖስ የሚሄድ የመሬት ድልድይ ብለው ይጠሩታል። በዚህ ኮሪደር ኢራን በአየር ክልሎች ወይም ለመጥለፍ ተጋላጭ በሆኑ በረራዎች ላይ ጥገኛ መሆን ሳያስፈልጋት የጦር መሳሪያዎችን፣ ሰራተኞችንና አቅርቦቶችን ማጓጓዝ ትችላለች። በዘመናዊው ታሪክ ለመጀመሪያ ጊዜ ኢራን ወደ ሜዲትራኒያን ባህር ቀጥተኛ መዳረሻ ኖራት። የአረብ ሀገራቱ ተከበቡ። ሳውዲ አረቢያ ወደ ሰሜን ስትመለከት በኢራቅ ውስጥ ያለውን የኢራንን ተጽዕኖ አየች። ጆርዳንም እንዲሁ ወደ ምስራቅ ስትመለከት በኢራን የሚደገፉ ሚሊሻዎችን በድንበሩ አቅራቢያ አየች። እስራኤል ወደ ሰሜን ስትመለከት ሄዝቦላህ እየጠነከረ ሲሄድ አየች። በዓመት ውስጥ ኢራን ጂኦግራፊን ወደ ጉልበት ቀየረችው። ሰሜናዊው ግንባር በአንጻሩ የተረጋጋ ከሆነ የደቡባዊው ግንባር ነውጥ ውስጥ ይሆናል። የመን ከሳውዲ አረቢያ ጋር ረዥም ድንበር ትጋራለች። አካባቢውም ወጣ ገባና በታሪክ ያልተረጋጋ ነው። እንደ አውሮፓውያን አቆጣጠር በ2014 ከሰሜናዊ ተራሮች የመጣው የዛዲ ሻአ ቡድን የሆነው የሁቲ ንቅናቄ ዋና ከተማዋን ሳኒዛጊን ያዘ። የሁቲ ሺአ ከኢራን ሺአ ጋር አንድ አይነት አይደለም። የሁቲዎችም ከቴህራን ጋር ያለው አሰላለፍ ስልታዊ እንጂ መሰረታዊ አልነበረም። ከኢራን ጋር የጋራ ጠላት ነበራቸው፣ በሳውዲ የሚደገፈው የሀገሪቱ መንግስትና አሜሪካ። ባለስቲክ ሚሳኤሎች፣ ሰው አልባ አውሮፕላኖችና ጸረ መርከብ ፈንጂዎች በድብቅ ወደ የመን ተልከዋል። የተደናገጡ ሳውዲዎች መንግስትን ወደ ነበረበት ለመመለስ በ2015 ትልቅ የአየር ዘመቻ ጀመሩ። ፈጣን ድል ይጠብቁ ነበር። ከ7 ዓመታት በኋላ ሁቲዎች በህይወት መትረፍ ብቻ ሳይሆን መልሶ ማጥቃት ጀመሩ። በሪያድ አየር ማረፊያዎችና በጅዳ የሚገኙ የነዳጅ ተቋማትን በማነጣጠር የባለስቲክ ሚሳኤሎችን ወደ ሳውዲ ግዛት መተኮስ ጀመሩ። ጦርነቱ አንድ ከባድ እውነታን አሳይቷል። በጣም ሀብታም የሆኑት የባህረ ሰላጤ ሀገራት እንኳን ጦርነቱን ማሸነፍ አልቻሉም። የየመን የሚሳኤል ጠላፊ በአንድ ጥይት ከ3 እስከ 4 ሚሊዮን ዶላር ሲያወጣ የሁቲ ሰው አልባ ድሮኖች ግን ከ2000 እስከ 20000 ዶላር ብቻ ነበር የሚያስወጡት። የጦርነቱ ስሌት የማይመጣጠን ነበር። በባህረ ሰላጤው ሀገራት ላይ ያለው የስነ ልቦና ተጽዕኖ ሊገለጽ የሚችል አልነበረም። ለብዙ አስርት ዓመታት ከፍተኛ ሀብታቸውና ከምዕራቡ ዓለም ጋር ያላቸው ጥምረት የማይነኩ እንደሚያደርጋቸው ያምኑ ነበር። ነገር ግን ኢራን ከምድሯ አንዲት ጥይት ሳትተኩስ ሀብታቸውን ማድረቅና ከተሞቻቸውን ማሸበር እንደምትችል የመን አረጋግጣለች። ኢራን በአካባቢው የየመን የተቃውሞ እርምጃ ነው ስትል ተሳትፏን ብትክድም ቴክኖሎጂው ከቴህራን እንደመጣ ግን ዓለም ያውቃል። ነገር ግን ያለ ጠንካራ ማስረጃ ኢራን ላይ ወረራ ለመጀመር አስቸጋሪ ነው። ይህ ወታደራዊ ጥምረት ብቻ ሳይሆን የስነ ህዝብ አወቃቀር መሳሪያነትም ነው። የአረብ ሀገራት የራሳቸውን ህዝብ ሊከሰቱ የሚችሉ ስብራቶችንና ውስጣዊ ስጋትን ይመለከታሉ። በሱኒ ንጉሳዊ አገዛዝ የምትመራው የሺአ አብላጫ ያለባት ባህሬንም ያንን ፍርሃት ትጋራለች። እንደ አውሮፓውያን አቆጣጠር በ2011
ታድሶ የሚጠይቁ ተቃውሞዎች ሲቀሰቀሱ የባህረ ሰላጤው ምክር ቤት ያየው የኢራንን ሴራ እንጂ የሀገር ውስጥ ተቃውሞ አይደለም። የሳውዲ ታንኮች አመጹን ለማስቆም መንገድ ላይ ወጡ። ኢራን በእርግጥ ተሳትፋለች ወይ የሚለው ሊከሰት ካለው ነገር አንጻር አሳሳቢ አልነበረም። በሳውዲ አረቢያ ምስራቃዊ ግዛት ውስጥ የሚደረግ እያንዳንዱ ተቃውሞ ወይም በኩዌት ውስጥ ያለው አለመረጋጋት በተመሳሳይ መነጽር ይታያል። ይህ ከበባ ነው። በሁሉም አቅጣጫ የኢራን እጆች አሉ። ይሁን እንጂ ዋናው ጥቅም በባህር ላይ እንጂ በየብስ ላይ የተመሰረተ አይደለም። የሆርሙዝ ሰርጥ 2 ማይል ስፋት ያለው ወሳኝ የባህር መስመር ነው። 20 በመቶ የዓለምን ነዳጅና 1/3ኛውን የተፈጥሮ ጋዝ በግምት በቀን 20 ሚሊዮን በርሜል ገደማ ያጓጉዛል። አብዛኛው ነዳጅ የሚመነጨው ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስ፣ ከኩዌትና ከኢራቅ ነው። የአረብ ዓለም ኢኮኖሚ የደም ስር ነው። በዚህ የባህር ወሽመጥ በኩል ወደ ውጭ መላክ ካልቻለ የባህረ ሰላጤው ሀገራት ኢኮኖሚ ወዲያው ይወድቃል። የነሱ አጠቃላይ ብሔራዊ ሞዴል ከባህረ ሰላጤው በሚወጡ ታንከሮች ነጻ ፍሰት ላይ የተመሰረተ ነው። ኢራን ደግሞ የባህር ዳርቻውን ሰሜናዊ መስመር ትቆጣጠራለች። የባህር ዳርቻ መከላከያ ባትሪዎችን ለመደበቅ ተስማሚ ከሆኑ ከፍ ያሉ ወጣ ገባ ተራሮች ሆና የመርከብ እንቅስቃሴዎችን ትመለከታለች። ለብዙ አስርተ ዓመታት ኢራን በፈጣን ጀልባዎች፣ ሰርጓጅ መርከቦችና ፈንጂዎች ላይ ስትተማመን ቆይታለች። ይህም የዓለም ንግድን ሽባ ሊያደርግ በሚችል አነስተኛ ኢንቨስትመንት የተገነባ ነው። የአረብ ሀገራት ወይም አሜሪካ በቀጥታ ኢራንን የሚያጠቁ ከሆነ ይህ ኢራን የኒኩሌር ጦር መሳሪያ ሳያስፈልጋት የምትጠቀመው የኒኩሌር ያህል አደገኛ አማራጭ ነው። ተሂራን የሆርሙዝ ባህርን እንደምትዘጋ ደጋግማ በዛተችበት ወቅት በዚያ ዛቻ ሳቢያ እንኳን የመርከብ ኢንሹራንስ ዋጋ ከፍ ብሏል። በጎረቤቶቻቸው ላይ በቢሊዮን ዶላር የሚቆጠር የኢኮኖሚ ጉዳት ያስከትላል። የአረብ ንጉሳዊ አገዛዞችን ያነጣጠረ የኢኮኖሚ ጦርነት አይነት ነው። ታዲያ ለምንድን ነው ይህ ጂኦግራፊ መላውን የአረብ ስትራቴጂ የሚወስነው? የባህረ ሰላጤው ንጉሳዊ አገዛዞች ራሳቸውን ከተራ የበረሃ መንግስታት ወደ ዓለም አቀፍ የቱሪዝም የፋይናንስና የንግድ ማዕከላት ለመቀየር ላለፉት 30 ዓመታት ደክመዋል። እንደ ዱባይ፣ ዶሃና ሪያድ ያሉ ከተሞች በውጭ ኢንቨስትመንት፣ በክፍት ድንበሮችና በተረጋጋ ገበያዎች ላይ ጥገኞች ናቸው። በጦርነት ቀጠና ውስጥ ሆኖ የዓለም ዋንጫን ማስተናገድ ወይም ቡርጅ ከሊፋን መገንባት አይቻልም። ነገር ግን እነዚህ ሀገራት ብዙውን ጊዜ ችላ የሚባል ሌላ ወሳኝ ክፍተት አለባቸው። እሱም ንጹህ ውሃ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ሙሉ በሙሉ ማለት ይቻላል የሚያገኙት ንጹህ ውሃ በጨዋማ እጽዋት ላይ የተመሰረተ ነው። በባህር ዳርቻ ላይ ያሉት ግዙፍ የኢንዱስትሪ ተቋማት ለጥቃት ተጋላጭ ናቸው። ይህም ድክመታቸውን ከፍ ያደርገዋል። ኢራን ግን መሪዎቿ የመቋቋም ኢኮኖሚ ብለው የሚጠሩትን ገንብታለች። ለብዙ አስርት ዓመታት የቆየው መገለል ሀገሪቱ ከችግር ጋር እንድትስማማ አስገድዷታል። መሰረተ ልማቱም ብዙም ያልተማከለ ነው። ህዝቧም በጦርነት ውስጥ ያለውን ኢኮኖሚያዊ ተለዋዋጭነት የለመደው ይመስላል። ኢራን ከባህረ ሰላጤው ሀገራት እርስ በርስ ከተያያዙ ኢኮኖሚዎች የበለጠ ጉዳቱን ለመቋቋም በተሻለ ሁኔታ ተዘጋጅታለች። ይህ አለመመጣጠን የአረብ ሀገራት አሜሪካ በክልሉ ከፍተኛ የባህር ኃይል እንዲኖራት ለምን ጠንከር ያለ ግፊት እንዳደረጉ ያስረዳል። የባህር ዳርቻውን ደህንነት ለማረጋገጥ የአሜሪካ መርከቦች ያስፈልጓቸዋል። ኢራን ካላት ጂኦግራፊያዊ ጥቅም አንጻር ብቻቸውን ማስጠበቅ እንደማይችሉ ያውቃሉ። ታዲያ የሆርሙዝ ሰርጥ በዚህ ልክ ስጋት ከሆነ የኒኩሌር ፕሮግራሟ ደግሞ የህልውና ስጋት ማለት ነው። ግጭቱን ከቀጠናዊ ቀዝቃዛ ጦርነት ወደ ዓለም አቀፋዊ ቀውስ ከፍ ያደረገውም ይህ ጉዳይ ነው። ኢራን ለዓመታት የኒኩሌር ፕሮግራሟ ሙሉ በሙሉ ሰላማዊ፣ ለኃይልና ለሕክምና ምርምር የታሰበ መሆኑን አጥብቃ ስትናገር ቆይታለች። ነገር ግን የአረብ ሀገራትና አብዛኛዎቹ የምዕራባውያን የስለላ ተቋማት ይህን አያምኑም። ለዚህም ነው የባህረ ሰላጤው ዋና ከተሞች እረፍት ያጡት። አሁን ኢራን ለአንድ የኒኩሌር ጦር መሳሪያ በቂ የሆነ የፊሲሲል ቁሳቁስ ለማምረት የሚፈጅባት ጊዜ የሚለካው በሳምንታት እንጂ በዓመታት አይደለም። ታዲያ ኢራን ሰብራ ከወጣችና ኒኩሌር ከታጠቀች ምን ይፈጠራል? ኢራን የኒኩሌር ጦር መሳሪያ ካገኘች የመካከለኛው ምስራቅ ስትራቴጂካዊ ስሌት በቋሚነት ይለወጣል። የኒኩሌር ታጣቂዋ ኢራን ለወረራ የማትደፈር ትሆናለች። የኒኩሌር ጦር መሳሪያዎች ሰሜን ኮሪያን እንደጠበቁ ሁሉ ኢራንን በየመን፣ በሊባኖስና በኢራቅ ያሉ ታጣቂዎቿን ያለምንም ፍርሃት እንድትደግፍ ያስችላታል። ለሳውዲ አረቢያ ደግሞ ይህ ቀይ መስመር ማለት ነው።
የሳውዲ አረቢያ መንግስት ኢራን የኒውክሌር ጦር መሳሪያ ከታጠቀች መንግስቱም እንደሚታጠቅ በግልጽ ተናግሯል። ይህ በምድር ላይ በጣም ያልተረጋጋው አካባቢ ውስጥ ያለው የኒውክሌር ጦር መሳሪያ ፉክክር ዓለም አቀፍ ስጋቱን ከፍ ያደርገዋል። የስለላ ዘገባዎች እንደሚያመለክቱት ሪያድ በአጋሮቿ በኩል የኒውክሌር አቅምን ለመፍጠር የአደጋ ጊዜ እቅድ አላት። በፋርስ ባህረ ሰላጤ ውስጥ በአሜሪካና በሶቪየት ህብረት መካከል ካለው የቀዝቃዛ ጦርነት ጋር ተመሳሳይነት ያለው ነገር ይከሰታል። በእርግጥ ያኛው ጥቂት ልዩነቶች ነበሩት። በቀዝቃዛው ጦርነት ወቅት ድንገተኛ መባባስን ለመከላከል የስልክ ንግግሮችና ዲፕሎማሲያዊ እንቅስቃሴዎች ነበሩ። በሪያድና በቴህራን መካከል ግን ከሞላ ጎደል አለመተማመንና በጣም የተገደበ ቀጥተኛ ግንኙነት ብቻ ነው ያለው። ከኢራን ወደ ሪያድ የሚተኮስ ሚሳኤል የሚወስደው ከ5 ደቂቃ ያነሰ ነው። በችግር ጊዜ የሳውዲ አመራር ጥቃት ለመጀመር ከመወሰኑ በፊት ስጋትን ለማስቀረት የሚሆን የመከላከል እቅድ አይኖረውም። ታዲያ ይህ ሁሉ ማብቂያው መቼ ነው? አሁን ያለው ሁኔታ ውጥረት ያየለበትና ያልተረጋጋ ነው። ነገር ግን ለግማሽ ምዕተ ዓመት ያህል እንዲሁ ቆይቷል። መካከለኛው ምስራቅ ከፕሮክሲ ጦርነቶች እጅግ በጣም ተለዋዋጭ ወደሆነ የውስጥ አለመረጋጋት፣ የኒውክሌር አፋፍና ቀጠናዊ መባባስ እየተሸጋገረ ነው። የመጀመሪያው የግፊት ነጥብ በኢራን ውስጥ ነው። ብዙ የአረብ ሀገራት ድምጻቸውን አጥፍተው የሚሰሩት በጦርነት ላይ ሳይሆን በአገዛዝ ለውጥ ላይ ነው። እንደ አውሮፓውያን አቆጣጠር በ2022 እና 2023 ኢራንን ያጠቃው የተቃውሞ እስላማዊ ሪፐብሊክ ውስጥ ትልቅ ስብራት ፈጥሯል። ከ1979 አብዮት ከረጅም ጊዜ በኋላ የተወለደው ወጣቱ ትውልድ ከመንግስት ርዕዮተ ዓለም ጋር ምንም አይነት ግንኙነት የለውም። ሙስና፣ ጥብቅ ሃይማኖታዊ ህግጋትና የዋጋ ግሽበት ኪሳቸውን እያራቆተው ባለበት በዚህ ሰዓት ብሔራዊ ሀብታቸው ለሊባኖስና ለየመን ሚሊሻዎች ፈሰስ ሲደረግ መመልከት ሰልችቷቸዋል። የአረብ ቴሌቪዥን ጣቢያዎችና የማህበራዊ ሚዲያ መድረኮች የሀገር ውስጥ አለመረጋጋት ቴህራንን በቀጠና ደረጃ የመስራት አቅሟን እንደሚያዳክም ተስፋ ያደርጋሉ። ነገር ግን ከዚህ ስልት ጋር አደጋም አብሮ ይመጣል። የቆሰለ አገዛዝ አደገኛ ነው። በቴህራን ያለው አመራር ስልጣኑ እየተንገዳገደ እንደሆነ ሲሰማው ሀገሪቱን አንድ ለማድረግ ብቸኛው መንገድ የውጭ ግጭት መፍጠር ነው ብሎ ሊያምን ይችላል። ሁለተኛው አማራጭ በአንድ ወቅት የማይታሰብ የመሰለው ነው። እንደ አውሮፓውያን አቆጣጠር መጋቢት 2023 ሳውዲ አረቢያና ኢራን ከዋሽንግተን ይልቅ በቤጂንግ አስታራቂነት ዲፕሎማሲያዊ ግንኙነታቸውን አደሱ። ኤምባሲዎች እንደገና ተከፈቱ። ውጥረቱ የረገበ ቢመስልም ነገር ግን ይህንን የሰላም ጅማሩ አድርገው ያዩት ጥቂቶች ብቻ ነበሩ። ሌሎቹ ጊዜ መግዣ ነው ሲሉ አስተያየታቸውን ሰጡ። ሳውዲ አረቢያ የኢኮኖሚ ለውጥ እያካሄደች ነበር። በቢሊዮን የሚቆጠር ገንዘብ እንደ ኒዮም ባሉ የቪዥን 2030 ፕሮጀክቶች ላይ እያፈሰሰችና ዋና ዋና የስፖርት ዝግጅቶችን እያስተናገደች ነበር። እናም ሚሳኤሎች የሚተኮሱ ከሆነ ቱሪስቶችን መሳብ አትችልም። ኢራን በበኩሏ በማዕቀብ እየታፈነች ነው እና ሳትፈራርስ ለመቆየት የንግድ ልውውጥ ያስፈልጋታል። ሁለቱም ወገኖች ጊዜ እየገዙ እንጂ ዓላማቸውን አልረሱም ወይም አልተውም። የውስጥ ለውስጥ ኔትወርኮች፣ የኑፋቄ ትረካዎችና የኒውክሌር ሂደቶች ቀጥለዋል። ይህም ሶስተኛውንና ምናልባትም ውጤቱ የሚታየውን አማራጭ አመጣል። መቼም የማያልቅ የቀዝቃዛ ጦርነት። በኢራን ላይ ያለው ጥላቻ በዘር ወይም በጎሳ ላይ ብቻ የተገደበ አይደለም። የአረብ መንግስታት አሁን የተረጋጉ ድንበሮች፣ ክፍት የመርከብ መስመሮችና ካርታው ሳይቀየር ባለበት እንዲቀጥል ይፈልጋሉ። ኢራን ደግሞ አብዮታዊ ኃይል ነች። ካርታውን እንደገና ለመሳልና ኢራንን ማዕከል ያደረገ አዲስ ቅደም ተከተል ማቋቋም ትፈልጋለች። እናም በዚህ ውስብስብ ምክንያት የቀጠናው መረጋጋት ሩቅ ይመስላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩን። በቀጣይ በሌላ እውነተኛና ለየት ያለ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ።